ዋጋቆ አብዲን ኮሲ ሞቲኮ ስለ ሴቶቹ አንድ ነገር ልንገራችሁ አሁን ሴቱ ርቃናችሁን ስትሄዱ የነማን ጅራት እንደሆናችሁ ልነግራችሁ ነው የአውሮፓውያን የሬኔሳንስ የሚባለው አለ አይደለም ይሄ የአውሮፓውያን የለውጥ ዘመን የሚባለው የሸንኮራ አገዳው ምርት ያን ጊዜ ማለት ነው እና ሰዎቹ በሸንኮራ አገዳ ምርት ወንዶቹ ሲደክሙ ይውላሉ ሲደክሙ ይዋሉ ሚስቶቻቸውን ተዋቸው ሴቶቹ ተጣሉ እንግዲህ ወንድም ፈቃድ አለው ሴትም ፈቃድ አለው የታወቀ ነው ፈቃድን ተመካክሮ ሊፈጽም ነው ሰው የሚጋባው ሴቱም የራሱ ፈቃድ አለው ወንድም አለ ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት ምክንያቱም አይናገሩም የሚሉት ምንድነው ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው ተናገሪ በቃኝ እንደው የሱ ነገር በቃኝ ምክንያቱም ምንድነው በቃኝ እንደዚህ ነው የሚሉት ማለት ነው አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ በቃኝ እያሉ ሲያስቸግሩ ምን አደረጉ አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው ምን እናድርግ ተባለ ወንዶችም በቃ ሲፈልጡ ድንጋይ እየፈለጡ ሸንኮራ አገዳ እያለሙ እየደከማቸው ስለሆነ ምን ይደረግ ሲባል ሴቶቹ በቃ ማታ ቀንም ስትሄዱ አካላችሁ ለወንዶች የሚያሳይ ልብስ ልበሱ በዚያ ምክንያት ቢያንስ ሚስቶቻቸውን እንዲፈቅዱ ተባለ ማለት እንዲፈቅዱ ተባለ አዚያ በኋላ አውሮፓ ሴቶች በሸንኮራ አገዳ ቁፋሮ የደከመውን ባላቸውን ህሊናውን ለመቀስቀስ ለአርቃናቸውን የሚያሳይ ልብስ ለበሱ ማለት ነው እናንተ ድገት መስሏችሁ አንጠልጥሏችሁ ባሎቻችሁ ሳይደክሙ የት ሳይሄዱ ደሞ ሳታገቡ ይገርማል እኮ እርቃናችሁን ይሄው ሚሞሪ ማለት ይሄ እኮ ነው የት እንደመጣ ሳታውቁ ትጫናላችሁ እርቃናችሁን ትሄዳላችሁ ማለት ስለዚህ ሴቶቹ እርቃናችሁን የምትሄዱ ምንድነው ፍቃዱኝ ማለት ነው ፍቃዱኝ ማለት ነው እርቃናችሁን ስትሄዱ ይሄ ሁሉ የሚያመጣብን ምንድነው ለምን መጣው ወዴት እየሄድኩ ነው በተጎናጸፈ ልብስ ለብሳችሁ ብትሄዱ ብትመላለሱ ወደ ድንግል ማርያም ትሄዳላችሁ ትደርሳላችሁ ወደ ሳራ መንገድ ትሄዳላችሁ አኮ በጽፍሮ ስዕርቶን አላ በልብ ዘህቡ እምሰብና የሚለው ቅዱስ ጴጥሮስ ቅዱስ ያሬድም በድጓው ዘምሮታል ይሄ ጸጉራቸውን ሸርበው ወርቃን ጠልጥለው አላየጡ ነው የሚላቸው እነ ሳራ ሲያመሰግኑ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ስታነቡ ጸጉር ሸርበው ወርቃን ጠልጥለው አላየጡም ከሰው በተሰወረ የልብ ጌጥ ያጌጡ ነበር እንጂ እናንተም ሴቶች የሳራ ልጆች ተሆኑ ዘንድ በልቡና ጌጥ አጌጡ እንጂ ብሎን የተነገረ በልክ እንድታጌጡ ንጽህና መጠበቅ አልተከለከለ ዋጋቆ አብዲን ኮሲ ሞቲኮ